ቤት መሰሩቶችን ማንንም ያልነገራችሁ ሚስጥር ልንገራችሁ ያላችሁበትን ቦታ እንድትወዱት ላርጋችሁ ቢኮዝ ብዙ መጥፎ ቦታ ላይ ያንን ሁሉ ስቃይ ተቋቁሞ የሚሰሩ ስላሉ ማለት ነው ኑ መጥፎ ቦታ ምን አይነት ቦታ እንደሆነ ልንገራችሁ መጥፎ ቦታ ማለት ደሞዛቸው በየወሩ ማይሰጣቸው ደሞዛቸው ሲሰጣቸውም እንኳን የዋይፋይ ብር የሚቆረጥባቸው ከደረቅ ኩብዝ ውጪ ሌላ ምግብ የማያገኙ ያንን ደረቅ ኩብዝ እንኳን ሲበሉ የሚሰቃዩ የሚሳቀቁ መዳም ቂጥቂጣቸው እየተከተለች በጣቷ እንደዚህ ይሄ አልጸዳም ይሄ ቦታ አልተጸዳም ከተጸዳ በኋላ እያገላበጠች የምታጸዳችሁ ከሆነ 10 የሚጦራችሁ ከሆነ ይሄ መጥፎ ቦታ ነው ይባላል ቢሆንም ግን ብዙ ዓላማ ያላቸው ልጆች ነገን ተስፋ በማድረግ ይሰራሉ አንዳንዶቻችሁስ ቤቱ ምድርና ፎቅ ነው ምግብና ጽዳት ነው ምሰራው ደሞዜ 1000 እና 1200 ነው ምናምን እና ልቀይር አስቤ ነበር ልጠፋ አስቤ ነበር ምናምን ትላላችሁ ሀቢብቲ ደሞዝሽ በየወሩ ከተሰጠሽ የዋይፋይ ብር ካልተቆረጠብሽ መኝታ ክላስ ካለሽ ምግብ ስትበይ ማትሳቀቂ ምን በላሽ ምን ጠጣሽ ሚልሽ ከሌለ መዳምሽ እየተከታተለች ይሄ ቆሸሸ ይሄ አላጸዳሽው ማትልሽ ከሆነ ለምን እስከ 3ኛ ፎቅ አይሆንም በፕሮግራም መሰራት ይችላል ጭቅጭቅ ከሌለ ስራ አይከብድም በፕሮግራም ለምሳሌ ሁሉም ቦታ እስከ 3ኛ ፎቅ ቢኖርም እስከ 3ኛ ፎቅ የሚያቆሽሸው ነገር የለም ለምሳሌ ማይጸዱ መጅለሶች አሉ ለምሳሌ ሁሌ እንግዳ ማይመጣባቸው ወይ ልጆች ምናምን ወይ ሴቶቹ ገብተው ዝም ብለው የሚቀመጡበት እናንተ አስመስላችሁ ያንን የተቀመጡ ቦታ አስተካክላችሁ ጻጉር ምናምን ካለ አነሳስታችሁ መውጣት ግዴታ መፈግፈግ ምናምን አይጠበቅባችሁ ኦኬ ደግሞ እነሱ ማይናገሯችሁ ከሆነ ለምን እንደዛ ለረክሽም ለምን እንደዚህ ሆነ ለምን እንደዛ ወጣ ለምን እንደዚህ ወረደ ማይሏችሁ ከሆነ የሚፈልጉትን ማስቀደም ያለባችሁትን ስራ አስቀድማችሁ እያረፋችሁ ትኩስ ነገር ጤነኛ ነገር ይዛችሁ ከበላችሁ በኋላ መስራት ትችላላችሁ የሆነ ነገር በስልካችሁ እየሰማችሁ ማለት ነው እና ያላችሁበት ቦታ እንደዚህ አይነት ቦታ ከሆነ በጣም ተመስገን ልትሉ ይገባል ምክንያቱም ደሞዛቸው በየወሩ ሳይሰጣቸው ነገ የዛሬ ወር ይሰጡኝ ይሁን የዛሬ 2 ወር ይሰጡኝ ይሁን የዛሬ 3 ወር ይሰጡኝ ይሁን የዛሬ 4 ወር ይሰጡኝ ይሁን እያሉ እየተሳቀበስንቱ እየተሳቀቁ ምግብ እንኳን በማጣት የሚሳቀቁ ደሞዛቸው ምግብ እዛ ቤት ውስጥ ባይኖር ምንም ችግር የለው ደሞዝ በስርዓት የሚሰጡ ከሆነ ማስታገሻ እየገዛችሁ ልትበሉ ትችላላችሁ ግን ምግብ ብትበሉ ብትጠጡ ብትለብሱ ያለ ደሞዝ የሚሆን ነገር አለ ያለ ደሞዝ በቂ የሆነ እርካታ ደስ የሚል ስሜት ይሰማችኋል አይሰማችሁ ስለዚህ እኔ ምን ለማለት ፈልጌ ነው በአጠቃላይ እስቲ ታሪክ ስሙ እስቲ ኮሜንት በደንብ አንብቡ የሆነ ቪዲዮ ምናምን የተሰራበት ቦታ ላይ የመዳም ቅመሞች አብዛኞቻቸው ስንቶቻቸው ተሰቃይተው እንደሚኖሩ እኔ እኮ ላይቭ ላይ ስገባ ሰላም ናት ደህና ናት ደሞዝ በስርዓት ይሰጣታል ጀስት ምድርና ፎቅ ነው ምግብና ጽዳት ነው ምሰራው ብለው እና ለጠፋ አስቤ ነበር ይሄ መጥፋት የሚባለው ነገር ድሮ ተሰርቶበታል ተበልቶበታል አሁን ላንቺ 7 8 ወይ 2000 የሚከፍል ሰው የለም ጠፍተሽም ሰራሽ እንደውም ከጠፋው ሰው ይልቅ ኮንትራቶች ናቸው በአሁኑ ሰዓት ከፍተኛ ደሞዝ እየተከፈላቸው በአሁኑ ሰዓት የጠፋ ሰውስ በ2 ትሰራያለሽ ስራ የለማ በ2 ትሰራያለሽ በ1000 ትገበያለሽ እየተባሉ እየተላገጠባቸው አይዲያለሽ አይዲያል ግሩፕ ላይ አይዲያለው 1002 እያሉ ስራ ይለቃሉ ስራ በመጥፋቱ ብዛት ማለት ነው እንኳን ጠፍተሽ ወጥተሽ በአሁኑ ሰዓት እድልሽ ካልሆነ በስተቀር ስራ የማግኘት እድል በጣም ሲምፕል ሆኗል ድሮ ዓላማ ያላቸው ልጆች ጠፍተው ሰርተዋል 6 ዓመት 7 ዓመት ቦታ ገዝተው ቤት ሰርተው ብዙ ነገር አድርገው ሴፍ አድርገው ምናምን ቢያዙ ራሱ ግድ የላቸው አሁን ላይ ማለት ነው አሁን የጠፉ ልጆች ግን ኢጃዛ ቤት በጣም ብዙ መከራ ነው የሚያዩት ከኑሮ ውድ ነው ድሮ እኮ አንቺ ብር ከሌለሽ ሌሎች ጓደኞች አዋጣው ትበያለሽ ችግር የለውም እየሳቅሽ እየተጫወትሽ ፈታ እያልሽ ትበያለሽ ትጠጫለሽ
ዘንድሮ ግን እንደዛ የሚባል ነገር የለም። ኑሮ ሁሉም ቦታ ተወዷል። ባይዘው ኢትዮጵያ ብቻ መስሏችሁ ከሆነ በጣም ተሳስታችኋል። የምሬን ነው። አንድ ልጅ ምን አለች መሰላችሁ? በመንጃ ፍቃድ ነው ሳውዲ አረቢያ ሄደችው። አታውቅም ነበረ። ሳውዲ አረቢያ ሰዎቿ መንጃ ፍቃድ አስተምረው ሹፍርና መስራት ጀመረች በ2000 ብር ማለት ነው። ከዛ ትላንትና ላይቭ ላይ መጥታ እኔ 2500 ሪያል እንዲያደርጉልኝ እፈልጋለሁ። እነሱ ደግሞ በጣም ጥሩ ሰዎች ናቸው፣ ግን አቅም የላቸውም፣ ደሞዝ የመጨመር አቅም የላቸውም እና ዱባይ ልመጣ ፈልጌ ነበር አለችኝ። እሷ አሁን ያለችው በጣም ጥሩ ቦታ ነው። መኪና ብቻ ነው የምትሰራው፣ ሹፌር ብቻ ናት። ገበያ መጣች አላመጣች የሚጠይቃት ሰው የለም። ገባችሁ አይደል? ጀስት ሰዎቹ ሲፈልጉ ታወጣለች፣ ሰዎቹ ምግብ ሲፈልጉ ትጠልባለች፣ አጠልባ ታመጣለች ቤት ድረስ፣ ትምህርት ቤት ትሸኛለች ልጆች ምናምን ማለት ነው። ከዛ የሚከፍላት 2000 ሪያል ነው። እሷ ደግሞ 2500 ነው የምትፈልገው። ምን አለች? ከሳውዲ ዱባይ እንዴት ነው መምጣት የምችለው አለችኝ። እኔ ነገርኳት፣ ከሳውዲ ዱባይ እንዴት መምጣት እንደምትችል ነገርኳት። ግን በኋላ ነው የነገረችኝ። ደሞዜ እኔ 2500 ነው የምፈልገው። ዱባይ መጥተሽ ምን ልትሰሪ ነው አሉ። በሳውዲ አረቢያ መንጃ ፍቃድ ዱባይ መስራት አይቻልም። እና ምን አልኳት? እህት ያልኳት አንቺ ሴት ልጅ ነሽ፣ ሳውዲ አረቢያ በ2000 ብር ኢቃማ ኖሮሽ እየሰራሽ ነው። አሁን ከሳውዲ አረቢያ ዱባይ መጥተሽ መዳም ቤት ነው ልትገቢ የምትችይው፣ ምክንያቱም በዛ መንጃ ፍቃድ ልትሰራ ስለማትችል ማለት ነው። እሷ አሁን ቦታዋ ጀነት የዱንያ ጀነት መሆኑ አልገባትም። እኔ ግን ይገባኛል። ለምን? ብዙ እህቶች እያየሁ ነው። ከ2000 ወርዳ እሷ የምትፈልገው 2500 ነው። ከ2000 ወርዳ ግን ዱባይ መዳም ቤት ነው መጥታ ልትገባ የምትችለው። ከመጣሽ በመንጃ ፍቃድ መስራት አትችይም። መስራት የምትችይው በመዳም ቤት ገብተሽ 2 ዓመትሽን በ2 ጨርሰሽ ከዛ በኋላ ነው መንጃ ፍቃድም። ከዛ በኋላ አይዲ ታወጣለች። ካንሰሌሽን ከተሰጣት ከተቀበለች አይዲ ታወጣለች። አይዲ ቢያንስ በቀላሉ 8000 ብር እንበለው 8000 አውጥታ አይዲ አውጥታ ከዛ በኋላ መንጃ ፍቃድ ታወጣለች። መንጃ ፍቃድ ቢያንስ እሷ ሙያው ስላላት እስከ 7000 ብር 8000 ብር ሊፈጅ ይችላል። ከዛ በኋላ ምን ነው የሚገጥማት? ዱባዮች ደግሞ ችግራቸው ምንድነው? አዲስ መንጃ ፍቃድ ያለው ቶሎ ስራ ማግኘት እድል የለውም እያልኩኝ አይደለም። አዲስ ሆናችሁ አዲስ ስትሆኑና ነባር ስትሆኑ አንድ አይደለም። የብዙ ዓመት ልምድ አለሽ ምናምን እድሜሽ ስንት ነው ምናምን ተብሎ ነው የምትቀጠሩት። ምን አልኳትኝ? ስሚ አልኳት፣ እዚህ መጥተሽ በ2,000 ከምትገቢ መጥተሽ 2 ዓመትሽን ከምታቃጢ በ2,000 እዛው 2000 ሪያልሽን እየቆጠርሽ ካላገባሽ አግብተሽ ወልደሽ መጥተሽ የምትሰሪው ስራ ነው ሳውዲ አረቢያ ላይ ብዬ መከርኳት። ልጅቷን በጣም ደስ አላት። ኮሜንታተሮችን በጣም መከሯት። ምክንያቱም እነሱ ጠሮባቸዋል። እንኳን 2000 ይቅርና 1002 ራሱ ጠሮባቸዋል። እና እዛው ስሪ ብያት በጣም ደስ ብሏት ምናምን እሺ አመሰግናለሁ ብላ እሺ ሀሳቤን ቀየርኩ፣ እዚሁ እሰራለሁ ብላ ተስማምተን ተለያየን እላችኋለሁ። አንዳንዴ ቦታችሁን ስራ መብዛቱ ምግብ መስራቱ አይደለም። ምግብ መስራት ምንድነው ችግሩ? መልመድ በጣም ጥሩ ነገር ነው። ነገ ብትወጡ ሌላ ቦታ ላይ እናንተ ቫልዩ ያላችሁ ሰዎች ነው የምትሆኑት። ኦኬ እና ወዳችኋለሁ። በቀጣይ ባሪፍ ቪዲዮ እንገናኛለን። ዩቲዩብ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ዩቲዩብ ላይ ሆናችሁ የምታዳምጡ ላይክ ሼር ሰብስክራይብ አድርጉ። ቲክታክ ላይ ደግሞ የምታዳምጡ ኮፒ ሊንክ ሼር ፖስት አድርጉ። ባይ። በቀጣይ ቪዲዮ እንገናኛለን።